ሰላም ውድ የኢንፎ ኢትዮ ዜና ቤተሰቦች ዛሬ ይዘንላችሁ የቀረብነው መረጃ በአንድ በኩል መላው የሀገራችንን ሕዝብ በጥልቅ እንባና ሐዘን ያጠመቀ በሌላ በኩል ደግሞ በማህበራዊ ሚዲያ ላይ ከፍተኛ ቁጣን፣ ንዴትን፣ ድንጋጤንና ሳቅን በአንድ ላይ የቀላቀለ እጅግ አስደንጋጭና ውስብስብ ሰበር አጀንዳ ነው። ለመሆኑ በአንድ ሳምንት ውስጥ የሰው ልጅ ህይወት እስከምን ድረስ ሊቀየር ይችላል? ከ7 ቀናት በፊት የ16 ዓመት የቁም መቃብር ያ ጥቁር ልብስ ሐዘንና መራራ የድህነት እንባ ሲያደማት የነበረችው ምስኪኗ ጸገነት ዛሬ መላውን የኢትዮጵያ ህዝብ የሚያስለቅስ እጅግ አስደናቂና ያልተጠበቀ አዲስ ታምር ይዛ ቀርባለች። የትላንት እንባዋ ታብሶ የጭንቅ አማላጇን የለመነችውን ጸሎት በሺዎች ተባዝቶ የመጣላት የዚች ብርቱ ሴት ታሪክ ዛሬ ፍጹም ወደ ሌላ ታላቅ ደስታ ምዕራፍ ተሻግሯል። ነገር ግን በማህበራዊ ሚዲያ መንደር በተለይም በቲክቶክ ዓለም ላይ እየተናፈሰ ያለው ማዕበል አሁንም አልበረደም። በኢትዮጵያ የማህበራዊ ሚዲያ መድረክ ላይ በሰፊው የሚታወቁትና በርካታ አድናቂዎችን ማፍራት የቻሉት ጥንዶቹ አዶናይና ጃኒ ወይንም ስመኝ ገብሩ በመካከላቸው የነበረው የፍቅር ግንኙነት ሙሉ በሙሉ ማክተሙን በይፋ አስታውቀዋል። ይህንን ተከትሎ ግን በርካታ የሚዲያ ገጾች ህዝቡን የሚያደናግሩ እጅግ በርካታ መረጃዎችን እያሰራጩም ይገኛሉ። በተለይም ጃኒ ወደ ቀድሞ ፍቅረኛዋ ጆን ዳንኤል ተመለሰች የሚለው ወሬ የብዙዎቹን አፍ አስከፍቷል። ነገሩ በዚህ ብቻ አላበቃም። በአሁኑ ሰዓት የወጣ ሌላ አዲስ ይፋዊ አዋጅ መላውን ህዝብ በድንጋጤ አፍዝዟል። በብዙዎች ዘንድ ትልቅ ጥያቄ ምልክት የፈጠረውና ሰደድ እሳት ሆኖ እየተቀባበሉት ያለው መረጃ ጃኒ ከአዶናይ በተለየች ማግስት በሰዓታት ውስጥ ብቻ አዲስ የህግ ባለቤት ወይንም የ80 ባል ማግኘቷን የሚገልጽ እጅግ አስደንጋጭ ዜና ነው። ለመሆኑ ይህ ነገር እውነት ነው ወይስ ውሸት? ጃኒ ከአዶናይ ጋር የነበራትን የዓመታት ፍቅር በድንገት አቁማ ወደ ቀድሞ ፍቅረኛዋ ጆን ዳንኤል ተመለሰች ወይስ በድብቅ ያዘጋጀችው ሌላ አዲስ ህይወት ይኖራት ይሆን? ይህ ግለሰብ በይፋ ወጥቶ ጆን ዳንኤል መጣ ሄደ፣ አዶናይ መጣ ሄደ፣ በቃ የጃኒ የ80 ባሏ እኔ ነኝ በማለት በከፍተኛ የራስ መተማመን የሰጠው ይኸው መግለጫ በማህበረሰቡ ውስጥ ትልቅ መናደድን ፈጥሯል። ይህ አዋጅ እንደወጣ በርካታ ሰዎች እጅግ ከፍተኛ የሆነ ንዴትና የብስጭት ስሜታቸውን እየገለጹ ሲሆን በአንጻሩ ደግሞ ሌሎቹን በሳቅ ፍርስ አድርጎ አልፏል። ትላንትና በእንባ የነበረችው ጸገነት ዛሬ ምን ገጠማት? መላውን የሶሻል ሚዲያ በንዴትና በሳቅ የከፈለው የጃኒ አዲሱ አዋጅስ እውነት ይሆን ወይ? ሁሉንም ግራ የሚያጋቡ ጥያቄዎችን የመለስንበትን እውነታውን በጥልቀት ያወጣንበትና መጋረጃውን የገፈፍንበትን ሙሉ ዝርዝር ዜና አሁን ይዘንላችሁ ቀርበናል። ይህ እጅግ አነጋጋሪ መረጃ ለሁሉም እንዲደርስ ቪዲዮውን አሁኑኑ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሆኑ። አሁን ቀጥታ ወደ ሙሉ ዝርዝር ዜናዎቹ እንሻገራለን። እስከዛው ድረስ አብራችሁን ቆዩ። ውድ ተመልካቾቻችን በመጀመሪያ ወደ ጸገነት ታላቅ የደስታ ዜና እንሻገራለን። መቼም ከ7 ቀናት በፊት በንቁ ፖድካስት የቀረበውን ሙሉውን የኤሌክትሮኒክስ ሚዲያዎች መነጋገሪያ የነበረው ታሪክ ያላየ ኢትዮጵያዊ የለም። ጸገነት በወጣትነቷ የህይወትን ከፍታም ሆነ ዝቅታን በአንድ ላይ የቀመሰች ምስኪን ነች። ከሳምንታት በፊት ከጋዜጠኛ ፍጹም ጋር በነበራት ቆይታ እንደሰማነው ከሆነ ህይወቷ ወደ ጨለማ የተቀየረው በህይወት ያለውና የምትወደው ባለቤቷ ሞቷል ተብሎ በሐሰት ከተነገራት በኋላ ነበረ። ያንን ተከትሎ የጽኑ ፍቅር መግለጫ የሆኑት እናት ለ16 የሚያሰቃዩ ዓመታት ሙሉ የሐዘን ጥቁር ልብስ ለብሰው ጭንቅላታቸውን በመላጨት በዓለም ላይ ካሉ ተድላና ደስታዎች ሁሉ ራሳቸውን አግልለው ተቀመጡ። ያለምንም አጋዥ ብቸኛ ልጃቸው ጸገነትንም በፍጹም ድህነትና መከራ ውስጥ ያሳደጓት እኚህ እናት የከፈሉት መስዋዕትነትና የተፈጸመባቸው ክህደት እጅግ የበዛ ነበረ። የ16 ዓመታት የሐዘን ማቅ፣ የብቸኝነት ስቃይና የድህነት ኑሮ ጸገነትን እና እናቷን አጎሳቁሏቸው ተስፋ አስቆርጧቸውም ነበረ። ዛሬ ላይ ግን ነገሮች ሁሉ በሙሉ ተቀይሯል። ያ አንጀት የሚበላ የጸገነት ለቅሶ ላይመለስ ጠፍቷል። የኢትዮጵያ ሕዝብ ደግነትና የፈጣሪ እገዛ ሲታከልበት የ16 ዓመት ጨለማ በአንድ ሳምንት ውስጥ ተገፈፈ። በዛሬው ዕለት የጸገነት አዲስ ምዕራፍና ከእናቷ የተሰጠ ኃይለኛ መልእክት በሚል ርዕስ በድጋሚ የቀረበችው ጸገነት በህይወቷ ውስጥ ስለተፈጠረው ውብና ትልቅ ለውጥ አዲስ ጅምር በደስታ ስታወራ ትንግርት ሆኖብናል። ጸገነት ወደ ሚዲያው ከመምጣቷ በፊት በችግሯ ብዛትና በህይወቷ ጨለማ ተስፋ ቆርጣ ወደ ጭንቋ አማላጇ ወደ እመቤታችን ቅድስት ድንግል ማርያም በመሄድ እናቴ ሆይ
ሕይወቴን ቀይሪልኝ በማለት ስለት ተስላ እንደነበረ በእንባ ማዕበል ውስጥ ሆና ተናግራለች። ታዲያ ያ በእንባ የለመነችው ጸሎትና የጭንቅ አማላጇ የጠየቀቻት ልመና ዛሬ በሺዎች ተባዝቶ ተመልሶላታል። ሰገነት ባደረገችው አዲስ ቆይታ በዚሁ በአንድ ሳምንት ጊዜ ውስጥ ብቻ ቢያንስ 5000 የሚጠጉ የስልክ ጥሪዎችን ከመላው ዓለም እንደተቀበለች ገልጻለች። ከህዝቡ ያገኘችው ከንቱ ያልሆነ ፍቅር፣ የገንዘብ እርዳታን፣ የሞራልና የሐሳብ ድጋፍን እንዲሁም ያንን ታላቅ ወገናዊነት ለመግለጽ ቃላትና አንደበት እንደሚያጥራት በደስታ እንባ ታጅባ ተናግራለች። የትላንትና አንጀት የሚበላ ለቅሷ ዛሬ ላይመለስ ጠፍቷል። በፊቷ ላይ ብሩህ ፈገግታና ተስፋ ሲያብብ ማየት የብዙዎችን ልብ በሐሴት ሞልቷል። በዚህ በአዲስ ምዕራፍ ላይ የልጇ ታሪክ ተቀይሮ የትላንት እንባዋ ታብሶ ያዩት ብርቷ እናትም መላው የኢትዮጵያ ሕዝብን ላሳያቸው ወገናዊነትና ፍቅር በጥልቅ አክብሮትና በኃይለኛ ስሜት የተሞላ የምስጋና ባርኮት መልእክትን አስተላልፈዋል ስል ወደ ቀጣዩ መረጃ የተሻገርኩኝ። በመግቢያችን ላይ ወደ ጠቀስነውና በአሁኑ ሰዓት መላው የሶሻል ሚዲያን እያናወጠ ወዳለው የጃኒና የአዶናይ አጀንዳ እንሻገራለን። አዎ ወዳጆቻችን፣ በኢትዮጵያ ማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ አድናቂዎችን ማፍራት የቻሉት ጥንዶቹ አዶናይና ጃኒ ወይንም ስመኝ ገብሩ በመካከላቸው የነበረውን የፍቅር ግንኙነት ሙሉ በሙሉ ማክተሙ በይፋ አስታውቀዋል። ጃኒ ወይንም ስመኝ ገብሩ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸውን የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግረው ማለቁንና መለያየታቸውን ገልጻለች። አያይዛም ይህ መለያየታቸው ለእያንዳንዶቹ ትምህርት ሊሆን እንደሚችል በመጥቀስም ለተከታዮቿ ያላትን ጥልቅ ፍቅር ገልጻለች። በሌላ በኩልም አዶናይ ባሳፈረው ማብራሪያ ከጃኒ ጋር የነበራቸውን ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት መሆኑ ቢገባውም አንዳንድ ነገሮች ግን ለራሱ ሚስጥር አድርጎ ማስቀረቱን እንደመረጠ አስታውቋል። ሁለቱም የየራሳቸው መንገድ መብረጣቸውን ገልጸው አድናቂዎቻቸው ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ አሁን ላይ ያለውን ሁኔታ ተረድተው እንዲቀበሉት መልእክቱን አስተላልፈዋል። ይህ ድንገተኛ መለያየት በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያና መደናገጥን ፈጥሯል። ይህንን ተከትሎ በርካታ የሶሻል ሚዲያ ገጾች የተሳሳቱ ዘገባዎችን እየሰሩ ይገኛሉ። ከነዚህ ዘገባዎች መካከል ዋነኛው ጃኒ ከአዶናይ ጋር ከተለያየች በኋላ ወደ ቀድሞ ፍቅረኛዋ ወደ ጆን ዳንኤል ተመለሰች የሚለው ወሬ ነበረ። ጆን ዳንኤል እና ጃኒ ከዚህ ቀደም የነበራቸውን የፍቅር ግንኙነት ተከትሎ በርካታ ገጾች ይህንን አጋጣሚ ለራሱ መጮያ እያደረጉት ይገኛሉ። ነገር ግን የኢንፎ ኢትዮ ዜና እውነታውን በጥልቀት ባረጋገጠው መሰረት ጃኒ ወደ ቀድሞ ፍቅረኛዋ ጆን ዳንኤል ተመለሰች የሚባለው ወሬ ሁሉ ፍጹም ከእውነት የራቀና ውሸት መሆኑን አረጋግጠናል። እንደ እውነቱ ከሆነ ጥንዶቹ የመለያየታቸው እውነተኛ መንስኤ እስካሁን ይፋ አላደረጉም። ጊዜው ሲደርስ ግን እንደሚያሳውቁ ተናግሯል። ነገር ግን የሰዎች የፈጠራ አቅምና ድፍረት የት ደረጃ ላይ እንደደረሰ የሚያሳይ አንድ አስገራሚ መልእክት አሁን ላይ በቲክቶክ ላይ በሰፊው እየተዘዋወረ ይገኛል። መልእክቱ የጃኒ የፍቅር ህይወት ሰንሰለት እና የወደፊት እጣ ፋንቷ በጥያቄ ምልክት ውስጥ በከተተ መልኩ እንዲህ ይላል። የራሳችሁ ባልሆነ ነገር ላይ ጊዜያችሁን በፍጹም አታባክኑ። ይህንን ትልቅ የህይወት ትምህርት ከጃኒ ተማሩ ካለ በኋላ ታሪኩን እንዲህ ሲል በምጽኦት ይደረድረዋል። ጆን ዳንኤል መጣ ሄደ፣ አዶናይ መጣ ሄደ፣ እነሆ እኔ መጣው ይላል። ነገር ግን ነገሩን ይበልጥ ውስብስብና ሰዎችን በንዴትና በሳቅ እንዲከፈሉ ያደረገው የመጨረሻው መስመር ነው። ይህ መልእክት አቅራቢ በከፍተኛ ድፍረትና በራስ መተማመን ምን አለመሰላችሁ፣ በቃ የጃኒ የ80 ባሏ እኔ ነኝ በማለት አዲስ ሰበር ዜና አውጇል። ይህ አዋጅ በማህበራዊ ሚዲያ ላይ እንደወጣ በብዙ ሰዎች ዘንድ የተፈጠረው ስሜት እጅግ የሚገርም ነበር። አንዳንድ የጥንዶቹ አድናቂዎች ነገሩን እውነት አድርገው በመውሰድና በሰዎች ስሜትና ህይወት ላይ እንዲህ አይነቱ ስላቅ አይገባም በማለት በንዴትና በብስጭት ስሜታቸውን በኮመንት መስጫ ላይ እየገለጹ ይገኛሉ። በአንጻሩ ደግሞ የቲክቶክ ዓለም አቀፍ ፍጥነትና ምጽኦትን የተረዱ በርካታ ተጠቃሚዎች መልእክቱን በያዘው የተራቀቀ ስላቅና ቀልድ ተገርመው በሳቅ ፍርስ ብለው አልፈውታል። እኛም ባረጋገጥነው መሰረት ይህ የጃኒ የ80 ባል እኔ ነኝ የሚለው አዋጅ መሬት ላይ ያለ እውነተኛ ጋብቻ ሳይሆን የቲክቶክ ተጠቃሚዎች የእውቀት አጀንዳን ተከትሎ የሰሩ እጅግ አነጋጋሪና ጾታዊ ቀልድ ነው። ጆን ዳንኤል እና አዶናይ ከህይወቷ መውጣታቸውን ተከትሎ የቲክቶክ ወንዶች ቀጣዩ ተረኛ እኔ ነኝ በማለት
ማህበራዊ ሚዲያውን ለማሟሟቅ የተጠቀሙበት የፈጠራ ስራ መሆኑን አረጋግጠናል። ውድ የኢንፎ ኢትዮ ዜና ቤተሰቦች ዛሬ በአንድ በኩል ከ16 ዓመታት የሐዘን ጨለማ በኋላ እንባዋ በደስታ የታበሰላትን የጸገነት አዲስ ህይወትን ተመልክተናል። በሌላ በኩል ደግሞ በማህበራዊ ሚዲያ ላይ የሚወጡ ወሬዎችን እውነተኛነታቸውን ሳያጣሩ ሰዎችን እንዴት በንዴትና በሳቅ ማዕበል ውስጥ እንደሚያስገቡ የአዶናይና የጃኒ አጀንዳን ተመልክተናል። እናንተስ ተመልካቾቻችን ስለ ጸገነት አዲስ የብርሃን ህይወት ምን ትላላችሁ? እንዲሁም በቃ የጃኒ የ80 ባሏ እኔ ነኝ በሚለው በዚህ ሰዎችን በንዴትና በሳቅ በከፈለው አነጋጋሪ መልእክት ላይ ያላችሁ አስተያየት ምንድነው? ሐሳባችሁን አሁኑኑ በኮሜንት አጋሩን። ቪዲዮውን ላይክ እና ሼር ማድረጋችሁን በፍጹም አትርሱ። ሰብስክራይብ በማድረግ ሁልጊዜም አብራችሁን ሆኑ። ሰላም ለሀገራችን፣ ሰላም ለእናንተ። ኢንፎ ኢትዮ